እዝራ 6 ሰዓት ሊሆን ነው። እስኪ ቡና ካቀራሩ። እሺ ቆይ አንዴ ማያ አንዴውን ነገር እያረኩ ነው። እሺ 6 ሰዓት ሳይሆን ቶሎ አቀራርብልኝ። ማለት 6 ሰዓት መሆኑ ለምን አስፈለገ? አይ ምንም እንዲሁ ነው። እማዬ ግን ቡና ሱስ የለብኝም ትያለሽ እንጂ በጣም ነው ያለብሽ። እኔ ኧረ እኔ ቀን ለመክፈያ ነው እንጂ ይሄ ባልጠጣስ እንዴ ምን ቢቀርስ? እሺ እንደዛ ከሆነ እስኪ 1 ሰዓት ተሳልፊና 7 ሰዓት ጠጪ። 1 ሰዓት ኧረ እኔ ባልጠጣስ ጥንቅር ብሎ ቢቀር እስቲ እናያለን። እሺ ስንት ሰዓት ነው አሁን? 5 ሰዓት ከ59 ነው። በቃ 6 ሰዓት ነው። በቃ አሳይሃለሁ አሁን 6 ሰዓት አልሆነ? አይ አልሆነም። አሁን 6 ሰዓት ሆነ። ይሁና ታዲያ ምን ይመጣል? እኔ በቀሉ ላይ እንደሆነ እኔ ጠብ የሚል ነገር የለም ወይ ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እማዬ ይሄ ነገር ይቅር በቃ ላቀራርብልኝ። አረፍ ምን ይከብዳታል ብለህ ነው ወይ? አይ አይደለም። በቃ ታዲያ በቃ ምን ይመጣ? እማዬ በቃ ምኝሻለሁ። ሱስ የለብሽም። ላቀራርብልሽ ቡናው ነው። እረፍ። አሳይሃለሁ። እንዴ ቤት ውስጥ ሰው ምን ያደርጋል? አረ ምንም የለም። አረ እባክህ ከሶፋዬ ላይ ተነሳ፣ ታርቀዋለህ። በቀሉ ቡና አልደረሰም። ቡና ምን ሆነሻል? ራሴን እያመመኝ ነው። ሂድ እስኪ የሚለበስ አምጣልኝ። እሺ ይኸው አንተ እስኪ። አሁን ቡና እንዴት ነው ማፈላው? በጣም እያመመሽ ነው እንዴ? ሙሉ ራሴን ይዞኛል። ወይኔ ላፍላው። ምኑን? ቡናውን? አዎ። ትችላለህ እንዴ? እሞክራለሁ። እሺ እንግዲህ ልክመስልሃ። እሺ ናና ቆይ ትንሽ ነው የምጠጣው፣ ብዙ ቡና እንዳትጨምር። ደግሞ በተወደደ ቡና ጀበናዋን ደግሞ ቀስ በል። ደርሷል። አፈላ? አዎ። ሰክኗል አይደል? አዎ ሰክኗል። እሺ እስቲ እንዴት ያለ ቡና ነው? ይሄን የመሰለ ሙያ ይዘህ ነው እስካሁን የተቀመጥከው? ያው በእውነት ከዛሽ ገልቱ እህትህ አንተ ትሻላለህ። እሰይ በል ድገመኝ። ጨረስሹ እንዴ? አዎ። ምን ነው የለም አለ መሰለኝ። እዝራ። አቤት። አመመኝ ራሴን። ውይ አሁን ስራ እየሰራሽ አልነበር? አሁን ደግሞ አመመኛ ማለቴ አሁን ደግሞ አመመኛ። እሺ ውይ አሁን ቡና እንዴት ነው ማፈላው? አንተን እኮ ነው። ቡና እንዴት ነው ማፈላው? እንጃ። እስኪ እንደ ትናንትናው ጥሁም የሆነች ቡና አፍላልኝ። ትናንት እኮ በጣም ስላመመሽ ነው። አልታዘዝም እያልከኝ ነው? ኧረ አይደለም። ተነሳና አፍላልኝ አሁን። ይኸው። ጎሽ ፊቴን ደግሞ እንደሱ አታርግ። እሰይ። እሺ እንዴት ነው የልጄ ቡና? እንዴት እንደሚጣፍጥ አፍ ላይ የሚቀር ቡና። በእውነት ያደለው በልጁ እንደዚህ ቡና ይጠጣል። የኛዎቹ ስራ ብለው ውጪ እንጦለጦላሉ። ጎበዝ ልጄ፣ እንዲህ ነው ሰው መሆን። ቀስ እያልክ ደግሞ ሐሜቱን እናስለምድሃለን። እኔ የምላችሁ አሁን እንደው ከዓለም ላይ ቡና ቢጠፋ ምንድን ነው የምታረጉት? ውይ በስመ አብ! ምን ነው የሴጣን ጆሮ ይደፈን። ቢጠፋ ነው ያልኩት፣ ይጥፋ አላልኩኝም። ኧረ እኔ አሁንም ቢጠፋ መስሎ አይታየኝ። ለነገሩ እኔ ራሱ ሻይ አለ፣ ወተት አለ፣ ደግሞ ቡና። እሺ አሁን ቡና እንደጠፋ አስቡትና ምን እናርግ እዚህ ቤት ውስጥ? ካለ ቡና ቤት ውስጥ ሐሜቱም እኮ አይደምቅ። ጨዋታ ግን መጫወት እንችላለን። ምን አይነት? በግጥም መቀላለድ። ኧረ እኔ ግጥም አልችልም። ችግር የለውም፣ እርስ በርስ ለመቀላለድ እንጂ ትልቅ ነገር አይደለም። እሺ እኔ ልጀምር። ምን ነው በቀሉዬ፣ ቤትሽ ባዶ ነው እኮ። እንደው ቡና ቢቀር ምግብ እንኳን የለ። ግጥም ነው የተባልሽው፣ መነባነብ አይደለም። እኔ ላሳይሽ። ቡናውንም ታዩ ምግቡም ይቅርብሽ። እባክሽ አዋስኩሽን ስራዬን መልሽ። ይሃን የተሰባበረን ስራ አሬ መጣልሻል። እኔማ ቆሻሻ ከምትሸከሚ ብዬ ነው። አሁን ደግሞ እኔ ትላንት ይገርመኛል፣ ዛሬ ደግሞ እንዴ መጣልኝ። የእኔ ተራ እኮ ነው። ቆያ እባክሽ አንዴ ተቀበይ። እንግዲህ ባልሽ የት ሄዶ ነው? የለም እኮ ዛሬ። በልተሽው እንዳይሆን አንቺዎች ጉማሬ ጉማሬ መስላ ነው አንቺ የታየችሽ። እሱ የመረጣት አንቺን ያስረሳችሽ ያቺ ጉማሬ ነች ከጅብ ያጋባችሽ። ባሌን ነው ጅብ እንዴ? ባልሽን ካስካሉ ቀመተሽ ነው እንዳይገባሽው። እና ታዲያ ስሚ፣ ያንቺ ቢሆንም ዊ ገጥሚ እንዳይሆን ልጨምርልሽ። ባልሽ ቤት ሆኗል እኮ ሬሳ። እራት እንዳይሆን ተይ ለጅብ ለጥንባንሳ። ልጆችም ለካልሽ ረስቻቸው። 4 ነው 5 ሆኖ ጣልሻቸው። የኔማ ተመስገን አሁን ብቅም አሉ። ያንቺ ዛፍ ስር ሆኖ በዳንቴል ሲጣሉ የኔ ስም ተጠራ ተብለው በቀሉ። እዝራ። አቤት። መጣችሁ እንዴ? አዎ።
እኔ የምለው ሰው ሁሉ ውጭ አይደል እንደሚውለው? ምን ነው እንዴ መጠጥ ቤቱ፣ ምግብ ቤቱ፣ ቡና ቦታው እንዳለ ሰው ብቻ። እኔ የምልህ አሁን እንደው ያህ የጠጣነው ቡና ነው? ምን ሆነ? ይህንን እየጠጣህ ነው ውጪ ጠጥቻለሁ እያልክ በሙሉ አፍ የምታወራው? አንቺ ደግሞ ታካብጃለሽ። ውሃ አይደል እንዴ ጠጥተን የመጣ ነው? ኧረ እባክሽ እንደዚህ አይባልም። እንዴት ነው የማይባለው? ጣሙስ ብትል አፈር አይደል እንደሚለው? እኔ እንግዲህ ተይ። ውይ እኔማ የራሴ ቡና ይግደልኝ። እንደው ግን ስንት ብር ነው? ምን ያደርግልሻል? ንገረኝ፣ ምን ችግር አለው? 35 ብር። ስንት? 35 ብር። ምን ያድርጉ ታዲያ እነሱስ? ወይኔ እኔ አፈር በገባው። የእውነቴን እኮ ነው። ቡና ተወዷል። እንደው አሁን ቡና አለው እዛ ውስጥ። ወይኔ ኧረ በቃሽ። እሺ ረፊ ጎረቤት ይሰማል። ደግሞ እኮ ስኳር ሲጨምር አብራኝ ትቆጥራለች። ምን ታድርግ ታዲያ? እሱም እኮ ተወዷል። እማዬ ቆይ አንቺ ሲጀመር በባዶ አልነበር እንዴ የምትጠጪው? ምን አባቷ ታመጣለች ብዬ ነዋ ከፍያ አይደል እንዴ መጠጣው። ሁሉንም ብትጠቀምስ ለዛውም 35 ብር። ለዛ ነዋ መንገዱን ሙሉ አጥወለወለኝ አቅለሸለሸኝ እያልሽ የደረስሽው። በዛ ላይ እኮ ደግሞ ኧረ እባክሽ ምንድነው? በቃ አንዴ ወጪው ወጥቷል። አይደለም እኮ ኦሆ እኔ እንግዲህ ተይኝ በቃ ተበባ ለዝራ ወራለታለሁ። ይገርምሃል እንደው ምን ጨምረውበት እንደሆነ አላውቅም። ጨጓራዬን በቃ ያቃጥላል አልኩህ። ደግሞ ሲኒው ራሱ በጭቃውን በምን እንዳጠቡት እንጃ። እየሰማኸኝ ነው? አዎ የምር ግን እንደዛ አደረጉ። እሱን ትላለህ እንዴ? መቀመጫውን በሩስ ብትል